የቆዳሽ እንክብካቤ ውጤት እያጣሽ ነው? ምናልባት የቆዳሽን አይነት በትክክል ስላላወቅሽ ሊሆን ይችላል። ለሁሉም ቆዳ የሚሆን አንድ መፍትሄ የለም። የቆዳሽን አይነት እንዴት ለይተሽ ማወቅና በትክክል መንከባከብ እንዳለብሽ በዚህ ቪዲዮ ውስጥ እነግርሻለሁ። ቪዲዮውን ላይክ አድርጊና እንጀምር። ቆዳችን በዋናነት 5 አይነቶች አሉት። የትኛው እንደሆንሽ ለማወቅ ፊትሽን በሳሙና ከታጠብሽ በኋላ ለ30 ደቂቃ ያህል ምንም ነገር ሳትቀቢ ተመልከቺው። አንደኛ፣ ደረቅ ቆዳ። ቆዳሽ ጥብቅ ብሎ ከተሰማሽ ወይም ነጭ ቅርፊት ካለው ደረቅ ቆዳ አለሽ ማለት ነው። ሁለተኛ፣ ቅባታማ ቆዳ። ፊትሽ በተለይ በቲ-ዞን፣ ግንባር፣ አፍንጫ፣ አገጭ የሚያብረቀርቅ ከሆነ ቅባታማ ቆዳ ነው። ሶስተኛ፣ ጥምር ቆዳ። ቲ-ዞኑ ቅባታማ ሆኖ ጉንጮችሽ ደረቅ ከሆኑ ጥምር ቆዳ ነው ያለሽ። አራተኛ፣ መደበኛ ቆዳ። ቆዳሽ ለስላሳና ሚዛኑን የጠበቀ ከሆነ እድለኛ ነሽ፣ መደበኛ ቆዳ አለሽ። አምስተኛ፣ ስሜታዊ ቆዳ። ቆዳሽ በቀላሉ የሚቀላ ከሆነ፣ የሚያሳክክ ከሆነ ወይም ለምርቶች ምላሽ የሚሰጥ ከሆነ ስሜታዊ ቆዳ ነው። አሁን ደግሞ ለእያንዳንዱ አይነት ተገቢውን እንክብካቤ እንመልከት። ለደረቅ ቆዳ ወፍራም እርጥበት ሰጪ ክሬሞችን ተጠቀሚ። ከሽቶ ነፃ የሆኑ እንደ ሃያሉሮኒክ አሲድ ያሉ ንጥረ ነገሮችን የያዙ ምርቶችን ምረጪ። ሳሙናሽ ዘይትነት ያለው ይሁን። ለቅባታማ ቆዳ ዘይት አልባና በውሃ ላይ የተመሰረቱ የቆዳ ማጽጃዎችና እርጥበት ሰጪ ጄሎችን ተጠቀሚ። ቆዳሽን በደንብ አጽጂው፣ ግን ከመጠን በላይ አትፋቂው። ለጥምር ቆዳ ለደረቁ ጉንጮችሽ ወፍራም ክሬም፣ ለቲ-ዞንሽ ደግሞ ቀላል ሎሽን ወይም ጄል መጠቀም ሊያስፈልግሽ ይችላል። የተለያዩ ምርቶችን አዋህጂ። ለመደበኛ ቆዳ ስራሽ ቀላል ነው። ሚዛናዊ የሆነ ማጽጃና ቀላል እርጥበት ሰጪ በቂሽ ነው። ዋናው ነገር ቆዳሽን መጠበቅ ነው። ለስሜታዊ ቆዳ ይህ ቆዳ ጥንቃቄ ይፈልጋል። ሽቶ የሌላቸው ገር የሆኑና ለስላሳ ምርቶችን ብቻ ተጠቀሚ። አዲስ ምርት ስትሞክሪ መጀመሪያ ትንሽ ቦታ ላይ ሞክሪው። ቆዳሽን አይነት ማወቅ የመጀመሪያው እርምጃ ነው። ወጥነት ያለው እንክብካቤ ደግሞ ለውጡን ያመጣል። ቆዳሽን ወደጂውና በትክክል ተንከባከቢው። ይህ ቪዲዮ ጠቃሚ ሆኖ ካገኘሽው ለጓደኞችሽ ሼር አድርጊው። የቆዳሽ አይነት ምንድነው? ኮሜንት ላይ አሳውቂ። ለተጨማሪ የውበት ምክሮች ፎሎ ማድረግሽን እንዳትረሺ። መልካም የቆዳ እንክብካቤ